አሁን የማሳያችሁ ተማሪዎች ቴክስት ቡካችሁ ላይ የለም። ነገር ግን አንድን ሞሊኪዩል ነን ፖላር ነው ወይ ደግሞ ፖላር ነው ብሎ ለመለየት አጭርና ግልጽ የሆነ መንገድ ስለሆነ ይህንን ነገር ብታቁት በጣም ጥሩ ነው። ምክንያቱም ኢንተራንስ ላይ ብዙ ጊዜ ተደጋግመው ከሚመጡ ጥያቄዎች ውስጥ አንዱ የትኛው ሞሊኪዩል ነው ነን ፖላር፣ የትኛው ነው ፖላር የሚለውን አይደንቲፋይ ማድረግ ጥያቄ ላይ ስለሚመጣ እነዚህን ነገሮች በደንብ መለየት መቻል አለባችሁ። እንግዲህ አንድን ሞሊኪዩል ነን ፖላር ነው ብሎ ለማለት እነዚህ ሁለት ኮንዲሽኖች ግዴታ ሊሟሉ ይገባል። አንድ ሞሊኪዩል እነዚህን ሁለቱ ኮንዲሽኖች የሚያሟላ ከሆነ ሞሊኪዩሉ ነን ፖላር ነው ማለት ነው። እሺ እነዚህ ሁለቱን ኮንዲሽኖች አንድ በአንድ እንያቸው። የመጀመሪያው ኮንዲሽን if the molecular shape around the central atom has no lone pair። አንድ ሞሊኪዩል ነን ፖላር ነው ለመባል ሴንትራል አተሙ ሎን ፔር ሊኖረው አይገባም። ምናልባት ግን ሴንትራል አተሙ ሎን ፔር ካለው ግዴታ የሞሊኪዩሉ ሞሊኩላር ሼፑ ወይ ስኩዌር ፕላናር ወይ ደግሞ ሊኒየር ሊሆን ይገባል ማለት ነው። አለበለዚያ ከዚህ ውጪ ከሆነ ግን ነን ፖላር አይደለም ማለት ነው። አንድ ሞሊኪዩል ሞሊኩላር ሼፑ ስኩዌር ፕላናር ነው የምንለው አንደኛ 4 ተርሚናል አተሞች ሲኖሩት እንዲሁም ደግሞ ከ4 ተርሚናል አተሞች በተጨማሪ 2 ሎን ፔሮች ሲኖሩት እነዚህን ሁለቱን አንድ ሞሊኪዩል የሚያሟላ ከሆነ ሞሊኩላር ሼፑ ስኩዌር ፕላናር ነው ማለት ነው። እንዲሁም ደግሞ አንድ ሞሊኪዩል ሊኒየር ነው የምንለው 2 ተርሚናል አተሞች ሲኖሩትና እንዲሁም ደግሞ 3 ወይም 4 ሎን ፔር ኦፍ ኤሌክትሮን ካሉት የዛ ሞሊኪዩል ሞሊኩላር ሼፑ ሊኒየር ነው እንላለን። ስለዚህ የመጀመሪያው ኮንዲሽን ይሄ ነው። ሁለተኛው ኮንዲሽን ምንድነው? በሴንትራል አተሙ ዙሪያ ያሉት ተርሚናል አተሞች ምን መሆን አለባቸው? ዘሴም መሆን አለባቸው፣ አንድ አይነት መሆን አለባቸው ማለት ነው። እነዚህ ሁለቱን ኮንዲሽን የሚያሟላ ከሆነ አንድ ሞሊኪዩል ነን ፖላር ነው እንላለን። እስቲ የመጀመሪያውን እንይ። ይሄ ሞሊኪዩል ነን ፖላር ነው ወይስ ፖላር ነው የሚለውን አይደንቲፋይ እናድርግ። በመጀመሪያ አይደንቲፋይ ለማድረግ ሉዊዝ ስትራክቸሩን መስራት መቻል አለባችሁ። አሁን CH_Cl3 ሉዊዝ ስትራክቸሩ H ነው፣ እንደዚህ ነው። አሁን የመጀመሪያውን ኮንዲሽን ቼክ እናድርግ እስቲ። የመጀመሪያው ኮንዲሽን ሴንትራል አተሙ ሎን ፔር ከሌለው ነው የሚለው። ይኸው የዚህ ሴንትራል አተም ካርበን ነው፣ ሎን ፔር የለውም። ስለዚህ የመጀመሪያው ኮንዲሽን ተሟልቷል። ሁለተኛው ጋር ትመጣላችሁ። ሁለተኛው ጋር ምንድነው የሚለው? በሴንትራል አተሙ ዙሪያ ያሉ ተርሚናል አተሞች ዘሴም መሆን አለባቸው። ይኸው እዚህ ጋር እንደምታዩት ከአራቱ ተርሚናል አተም 3ቱ ተመሳሳይ ናቸው፣ አንዱ ግን ተመሳሳይ አይደለም። ስለዚህ ሁለተኛው ኮንዲሽን አልተሟላም። ስለዚህ ይሄ ሞሊኪዩል ነን ፖላር ሳይሆን ፖላር ነው ማለት ነው። በዚህ መልኩ መለየት ትችላላችሁ። ሁለተኛውን እንስራ። ካርበን ቴትራክሎራይድ የዚህ ሉዊዝ ስትራክቸር ስትሰሩ ምንድነው የሚሆነው? በዚህ ክሎሪን በዚህም ክሎሪን ነው። አሁን የመጀመሪያውን ኮንዲሽን ያሟላል፣ ምክንያቱም ይሄ ካርበን አተም ሴንትራል አተም ላይ ምንም አይነት ሎን ፔር የለውም። የመጀመሪያው ኮንዲሽን አሟልቷል። ሁለተኛው ኮንዲሽን ምንድነው የሚለው? በሴንትራል አተሙ ዙሪያ ያሉ ተርሚናል አተሞች ዘሴም መሆን አለባቸው። ይሄው አራቱም ተርሚናል አተሞች ምንድናቸው? ክሎሪን ናቸው፣ ዘሴም ናቸው። ስለዚህ ሁለቱንም ኮንዲሽን አሟልቷል። ይሄ ሞሊኪዩል ምንድነው? ነን ፖላር ነው ማለት ነው። በዚህ መልኩ መለየት እንችላለን። እሺ NF3 ደግሞ እንስራ። NF3 ሉዊዝ ስትራክቸሩ እንዴት ነው? በዚህ F አንድ ሎን ፔር አለው። የመጀመሪያው ኮንዲሽን ሴንትራል አተሙ ሎን ፔር ከሌለው ነው የሚለው። ይሄ ደግሞ ሴንትራል አተሙ ላይ ምን አለው? ሎን ፔር አለው። ሎን ፔር ካለው የመጀመሪያው ኮንዲሽን ለማሟላት ሞሊኩላር ሼፑ ምን መሆን አለበት? ስኩዌር ፕላናር መሆን አለበት ወይ ደግሞ ሊኒየር መሆን አለበት። ስኩዌር ፕላናር ለመሆን ይሄ ሞሊኪዩል አንደኛ 4 ተርሚናል አተም ሊኖረው ይገባል። አሁን ይሄ ግን NF3 ስንት ተርሚናል አተም ነው ያለው? 3 ተርሚናል አተም ነው ያለው። ስለዚህ ስኩዌር ፕላናር አይደለም። ሊኒየር ለመባል ደግሞ 2 ተርሚናል አተም ነው ሊኖረው የሚገባው። ይሄ ደግሞ ተርሚናል አተሙ 3 ነው። ስለዚህ ስኩዌር ፕላናርም ሊኒየርም አይደለም። ስለዚህ የመጀመሪያውን ኮንዲሽን አላሟላም ማለት ነው። NF3 ምንድነው ማለት ነው? ፖላር ነው ማለት ነው። ቦሮን ትራይክሎራይድን ደግሞ እንስራ። ቦሮን ትራይክሎራይድ አሁን ይህንንም ሉዊዝ ስትራክቸሩን ስትሰሩ ቦሮን በዚህ ክሎሪን ነው። አሁን የመጀመሪያውን ኮንዲሽን ያሟላል፣ ምክንያቱም ቦሮን ምን የለውም? ሎን ፔር የለውም። ሁለተኛውን ኮንዲሽንም ያሟላል፣ ምክንያቱም ተርሚናል አተሞቹ ምንድን ናቸው? ዘሴም ናቸው። ይሄ ሞሊኪዩል ምንድነው ማለት ነው? ነን ፖላር ነው ማለት ነው። እሺ ሳልፈር ትራይኦክሳይድን እንስራ። ሳልፈር ትራይኦክሳይድን ስንሰራ ሉዊዝ ስትራክቸሩ ምንድነው? በዚህ ኦክሲጅን እዚህ ጋር ደብል ቦንድ ነው። እንደምታዩት ሴንትራል አተሙ ምን የለውም? ሎን ፔር የለውም። ስለዚህ የመጀመሪያው ኮንዲሽን ተሟልቷል። እንዲሁም ተርሚናል አተሞቹ ምንድን ናቸው? ዘሴም ናቸው። ሁሉም ተርሚናል አተም ኦክሲጅን ነው። ስለዚህ ይሄ ሞሊኪዩል ምንድነው?
ነን ፖላር ነው ማለት ነው። እሺ ካርበን ዳይኦክሳይድን እናንተ ስሩ፣ ሳልፈር ትራይኦክሳይድን ልስራላችሁ። ሳልፈር ትራይኦክሳይድ ሉዊዝ ስትራክቸሩ እንዴት ነው? በዚህ ደብል ቦንድ በዚህ ሲንግል ቦንድ ነው። እዚህ ጋር አንድ ሎን ፔር አለ። አሁን የሳልፈር ዳይኦክሳይድ ሉዊዝ ስትራክቸሩ ይሄ ከሆነ የመጀመሪያውን ኮንዲሽን እንይ እስቲ። የመጀመሪያው ኮንዲሽን ሎን ፔር ከሌለው ነው፣ ወይ ደግሞ ሎን ፔር ካለው ስኩዌር ፕላናር ሊሆን ይገባል፣ ወይ ደግሞ ሊኒየር ሊሆን ይገባል ሞሊኩላር ሼፑ። ይሄ ሎን ፔር አለው። ስለዚህ ሼፑ ስኩዌር ፕላናር ለመባል 4 ተርሚናል አተም ሊኖረው ይገባል። ይሄ ግን እንደምታዩት 2 ተርሚናል አተም ብቻ ነው ያለው። ስለዚህ ስኩዌር ፕላናር አይደለም። ሊኒየር ነው ለመባል ምን ሊኖረው ይገባል? 2 ተርሚናል አተም። ከ2 ተርሚናል አተም በተጨማሪ 3 ወይ ደግሞ 4 ሎን ፔር ሊኖረው ይገባል። አሁን ይሄ 2 ተርሚናል አተም አለው፣ ነገር ግን አንድ ሎን ፔር ብቻ ነው ያለው። ስለዚህ ሼፑ ሊኒየር አይደለም ማለት ነው። ሶ የመጀመሪያውን ኮንዲሽን አላሟላም። ሶ ይሄ ሞሊኪዩል ነን ፖላር ሳይሆን ፖላር ነው ማለት ነው። እሺ በመጨረሻ አንድ ቲፕ ልጨምርላችሁ። XeF4 ይሄ ሞሊኪዩል ነን ፖላር ነው ወይስ ፖላር ነው የሚለውን እንለይ። አሁን የዚህ ሉዊዝ ስትራክቸር እንደዚህ ነው። አሁን የመጀመሪያውን ኮንዲሽን አሟልቷል ወይስ አላሟላም የሚለውን ቼክ እናርግ። አሁን ይሄ ሎን ፔር አለው። አንድ ሞሊኪዩል ሎን ፔር ካለው ሞሊኩላር ሼፑ ወይ ስኩዌር ፕላናር ወይ ሊኒየር መሆን አለበት ብለናል። ስኩዌር ፕላናር ለመባል 4 ተርሚናል አተም ሊኖረው ይገባል። አሁን ይሄ ሞሊኪዩል 1 2 3 4 ተርሚናል አተሞች አሉት። ፕላስ ስኩዌር ፕላናር ለመባል ከ4 ተርሚናል አተም በተጨማሪ 2 ሎን ፔር ሊኖረው ይገባል። ይኸው እዚህ ጋር እንደምታዩት 1 2 ሎን ፔሮች አሉት። ስለዚህ የዚህ ሞሊኪዩል ሞሊኩላር ሼፑ ስኩዌር ፕላናር ነው። ሶ የመጀመሪያው ኮንዲሽን ተሟልቷል ማለት ነው። እንዲሁም ተርሚናል አተሞቹ ዘሴም መሆን አለባቸው። ይሄው እንደምታዩት 4ቱም ተርሚናል አተም ምንድነው? ፍሎሪን ነው። ስለዚህ ይሄ ሞሊኪዩል ምንድነው ማለት ነው? ነን ፖላር ነው ማለት ነው። ሶ በዚህ መልኩ የሚሰጣችሁን ሞሊኪዩል ነን ፖላር ነው ወይ ደግሞ ፖላር ነው በማለት መለየት ትችላላችሁ።